መስከረም 4 ቀን ደስታንና ናፍቆትን የለበሱ አዲስ ተማሪዎችን እያቋረጥኩ ሻንጣዬን ይዤ እጓዛለሁ። በከባድ የህይወት ጎዳና ላይ መጓዜን እቀጥላለሁ። ስሜ ያን ይባላል። በሌሎች እይታ ለየት ያልኩ ሴት ነኝ። ምክንያቱም ሌሎች በወጣትነት ውበት እየተደሰቱ ሳለ እኔ ጊዜን በሙሉ በስራ አሳልፋለሁ። ሌሎች የማይረዱትን የኑሮ ወጪ ለማግኘት በየጊዜው የተለያዩ የትርፍ ሰዓት ስራዎችን እሰራለሁ። ማንም ግድ አይሰጠውም። እንዲህ ያለች ሴት በልቧ ውስጥ የሚያበራ ፀሐይ ወይም የምትወደው ሰው አላት። ጎን ለጎን ልናልፍ እንችላለን። ነገር ግን በጣም ቅርብ ብንሆን እንኳን በሁለት የተለያየ ዓለም ውስጥ ነን። የፊልሙ ታሪክ ይህንን እያሰበች ይጀምራል። ያን በቅርጫት ሜዳ ውስጥ ውሃን እየሸጠች ትገኛለች። ይቺ ሴት እያንዳንዱን ነገሯን የምታደርግበትና ቤተሰቦቿን የምትረዳበት መንገድ ነው። በዚህ ጊዜ ግን አንድ ሰው ይዛ እየሄደች የነበረችውን ውሃ ይቀበላታል። ከዛም ከፍቶ ይጠጣዋል። ነገር ግን ለመክፈል ፈቃደኛ አይሆንም። ምክንያቱም የነገረችው ዋጋ ትንሽ ከፍ ስለሚል። በዚህ እየተጨቃጨቀች ሳለ የትምህርት ቤቱ በጣም ታዋቂና ዝነኛ ልጅ ሻን ይመለከታታል። ከዛም ጓደኛውን ይጠይቀዋል ማን እንደሆነች። በዚህ ጊዜ ያን እንደምትባልና የአካውንቲንግ ተማሪ መሆኗን ይነግረዋል። እርሱም ወደ እሷ በመጠጋት ስንት ካርቶን እንደቀራት ይጠይቃታል። እሷም ገና 3 ካርቶን እንደቀራት ትነግረዋለች። ከዛም ሁሉንም ተቀብሏት ለተማሪዎች በሙሉ ይገዛላቸዋል ውሃውን። በዚህ ጊዜ ገንዘቡን ተቀብላ ትታው ትሄዳለች። ከዛም በመማሪያ ክላሳቸው ውስጥ ተቀምጠው ሳለ አብራው የምትማር ሴት መታ መጽሐፍ ትሰጠዋለች። በሰጠችው መጽሐፍ ግን ጓደኞቹ ይስቁበታል። ከዛም መጽሐፉን ሲከፍተው ምግብ አብሯት እንዲበላ የሚጠይቅ ጽሑፍን ጽፋለት ነበር። በዚህም ጓደኞቹ ይስቁበታል። እርሱም ከእሷ ጋር ምሳን መብላት እንደማይችልና እንደማይፈልጋት ለጓደኞቹ ያወራል። ታሪኩ የሚጀምረው ይሄኔ ነው። ጓደኛውም ግራ የገባውን ጥያቄ ይጠይቀዋል። የመጨረሻ ዓመት ተመራቂ ተማሪ ሆኖ ሳለ ከየትኛውም ሴት ጋር ግን ሆኖ እንደማያውቅና ለምን እንደሆነ ይጠይቀዋል። ከዛም ደግሞ ፍርሃት ሊኖርበት እንደሚችል አስረግጦ ይነግረዋል። ስለሚፈራና ድፍረት ስለሌለው ሴትን ማናገር እንደማይችል ይነግረዋል። በዚህ ጊዜ ግን እንዳልሆነ ለማሳየት ይከራከራሉ። ስለዚህ ደፋርነቱን እንዲያሳየው አንዲትን ሴት ምግብ አብሯት እንዲበላ እንዲጠይቅ ይነግረዋል። ያንን ማድረግ ካልቻለ ግን ፈሪ እንደሆነ እንደሚያረጋግጥ ይነግረዋል። ስለዚህ በዚህ ይወራረዱና ለመጠየቅ ይስማማሉ። ነገር ግን ከሚያውቃቸው ሴቶች ሳይሆን ከማይግባባቸው ሴቶች መሀል እንደሚመርጥለት ነግሮት ያን በክላሳቸው ውስጥ ልዩ ሴት ስለነበረች እሷን እንዲጠይቃት ይነግረዋል። የትምህርት ሰዓታቸው እንዳለቀ ሻን ያንን ተከትሏት እየሮጠ ይወጣል። አግኝቷትም አብራው ምግብ እንድትበላ ይጠይቃታል። እርሷ ግን ትኩር አርጋ ተመልክታ ተወራርደክ ነው አይደል የመጣኸው ትለዋለች እና እንደማትፈልግም ትነግረዋለች። በዚህ ጊዜ እንደነቃበት ሲያቅ ያፍርና ወደኋላ ይመለሳል። እሷም ትታው ትሄዳለች። ጓደኛውም ይህንን ነገር በማየት በጣም ይስቅበታል። አብራው ምግብ ለመብላት ፈቃደኛ ባለመሆኗ ምን ያህል እንደተጎዳ ስሜቱ ምን እንደሚመስል ይጠይቀዋል። በዚህም ይስቅበታል። ነገር ግን ያንን ሀብታም እንደሆነ ቢነግራት ለሱ ቀላል እንደሚሆንለት እሺ እንደምትለው ይነግረዋል። በዚህ ግን ሻን አልተስማማም። ይልቅ የሚወዳትን ሴት ቀጥሮ እንዲያገኝ ይገፋፋዋል። እሱም በመስማማት ቆንጆ ነገር ሊያደርግላት ያስብና ያንን ይቀጥራታል። እርሱም ዲኮር እንድታደርግለትና ጓደኛውን ለማግኘት። በዚህ ጊዜ ግን ጓደኛው ትቀርበታለች። በቦታው ያን የሚያማምሩ ሻማዎችን በልብ ቅርጽ ሰርታ እያበራች ነበር። ነገር ግን እንዳጋጣሚ ሆኖ እጇን የሻማ እሳት ያቃጥላታል። በዚህ ጊዜ ሻን አጠገባቸው ስለነበረ ውሃን ወስዶ እጇ ላይ ያደርግላታል። እንድትረጋጋና ምን ያህል ጉዳት እንደደረሰባት ለማየት ይሞክራል። ዲኮሩን ያዩ ተማሪዎች ወደ እነሱ ይሰበሰባሉ። በዚህ ጊዜ ያን ሻንን እንደምትወደው በተማሪዎቹ ሁሉ ፊት ተነግረውና ትታው ትሄዳለች። ጓደኛውም የተሰበሰቡትን ተማሪዎች ይበትንና ዲኮር ተደርጎ የነበረውን ሻማዎች ለማጽዳት እንዲሞክሩ ይነግረዋል። ነገር ግን ሻን እንደማያግዘው ነግሮት ትቶት ይሄዳል። ሻን ከጓደኞቹ ጋር ተቀምጦ ምሳ እየበላ ሳያያት 3 ቀን እንዳለፈ ለጓደኛው ይነግረዋል። ጓደኛውም የሴቶች መኝታ ክፍል ሄዶ እንዲጠብቃት ይነግረዋል። ነገር ግን የሴቶች ዶርም መግባት እንደማይችል ለጓደኛው ይነግረዋል። እርሱም ያልኩ ግባ አይደለም እዛ አካባቢ ሆነ ጠብቃት ነው ያልኩ ይለዋል። በዚህ ጊዜ እንደዛ ማድረጉ የተሻለ እንደሆነ ስለገባው ተነስቶ ይሄዳል። እዛም ሆኖ ይጠብቃታል። እርሱም አግኝቷት ስለምን ትላንትና እንደምትወደው ነግረው ከዛ በኋላ ግን ትታው እንደሄደች ይጠይቃታል እና የምትወደው ከሆነ አብራው እንድትሆን ይጠይቃታል። እሷም የሚዋደድ ሰው ሁሉ አብሮ እንደማይሆን ትነግረውና ትታው ትሄዳለች። ንግግሯ ግን ሻንን አልገባውም ነበር። ስለዚህ ያስብበታል። ከጓደኛው ጋርም ተመካክሮ እሷን ሊያስደስታት እንዲጥር ይመክረዋል።
ስለዚህ በእያንዳንዱ መንገድ ውስጥ እሷን ለማስደሰት መጣር ይጀምራል። ይህ በቂ መስሎ ስላልታየው ደግሞ ፈተና ስለደረሰ እሷም ጥሩ ውጤት ስላላት እንድታስጠናው ይጠይቃታል። ለዚህም ደግሞ ክፍያን ይከፍላት ተስማማ። እሷም በዚህ ተስማምታ ለማጥናት ወደ ላይብረሪ ይሄዳሉ። በዛ ግን ብዙ ድካም ስለነበረባት እያጠኑ ሳለ በመሃል ትታው ትተኛለች። እሱም ይመለከታትና ጥናቱን ትቶ ጠረጴዛው ላይ ይተኛል። አንድ ሰውም ገብቶ መብራቱን ያበራባቸዋል። በዚህ ጊዜ ደንግጠው ሲነሱ መሽቷል። ከዛም ሰውየው ተነስተው እራት እንዲበሉ ይነግራቸውና ወጥቶ ይሄዳል። ሻን ፊቷ ላይ ያለውን ጽሑፍ ያይና ይስቅባታል። ከዛም ደግሞ እንድትጠርግ ሶፍተን ይሰጣታል። እሷ ግን እሱ ፊት ላይ ያለውን እንዲጠርግ አልነገረችውም፣ ዝም አለችው። ወደ ጓደኞቹም ሲሄድ ጓደኞቹ አይተው ሳቁበት። ከዛም ፊቱን እንዲጠርግ ይነግሩታል። እሱ ግን አላጠፋም ብሎም ቢላቸዋል። ከዛም ተነስቶ ያንን ለማግኘት ወደ ዶርሟ ይሄዳል። ሲያገኛትም የእሷን እንድትጠርግ ሲነግራት ለምን የእሱን እንዳልነገረችው ይጠይቃታል። ደስተኛ ባልሆነችበት ጊዜያቶች ሁሉ ከረሜላ እንድትበላ ነግሯት እጇ ላይ አስቀምጦ ትቷት ይሄዳል። ሻን በሌላኛው ቀን ያንን ለማስደሰት ጓደኛውን ያማክርና ሙሉ በሙሉ ዲኮር አድርጎ የምታልፍባቸውን መንገዶች ይጠብቃታል። በዚህ ጊዜ በነገሩ ግራ ተጋብታ ስትመለከት እላያ ላይ አበባ ይፈሳል። ከዛም እሱን ታየዋለች እና ድጋሚ አብረው እንዲሆኑ ይጠይቃታል። በዚህ ጊዜ ግን እምቢ ልትለው አልቻለችም። ስለዚህ ፍቅረኛው ልትሆን ትስማማለች። ሁለቱም ይተፋፈሩና እሷ የምትቀበለው ዕቃ እንዳላት ትነግረውና እሱም ደግሞ ወደ ዶርም መሄድ እንዳለበት ይነግራትና ይለያያሉ። ያን በዶርማ ተኝታ አባቷ የሞተበትን የመኪና አደጋና እናቷ ደግሞ ያንን መቋቋም ሳትችል ቀርታ ራሷን እንዳጠፋች እያሰበች ትጨነቃለች። በዚህ ጊዜ ስልክ ይደወልላትና ትነቃለች። የስልክ ጥሪውም ገንዘብ እንዳለቀባቸውና እንድትልክላቸው የሚገልጽ ነበር። ስለዚህ ገንዘቡን ለመላክ ወደ ባንክ ቤት ትሄዳለች። ሌላ የስልክ ጥሪ ትቀበልና ጓደኛዋም የእሷን ሺፍት እንድትቀይርላትና ተጨማሪ ገንዘብን እንድታገኝ እንደምትችል ትነግራታለች። በዚህም ደስተኛ ሆና ወደ ስራ ቦታ ትገባለች። ነገር ግን ሻንን የምታስጠናበት ጊዜ ደርሶ ስለነበረ ላይብረሪ ቁጭ ብሎ ይጠብቃታል። በሰዓቷ ባለመድረሷ እንደደረሰና እንደቆየች ገልጾ መልእክት ይልክላታል። የደረሰችው ግን ከ2 ሰዓት በኋላ ነበር። በዚህ ጊዜ ላይብረሪው ተዘግቶ ውጪ ተቀምጦ ብቻውን እየጠበቃት ነበረ። ከዛም ስታገኘው ይቅርታ እንዲያደርግላት ትጠይቀዋለች። ከዛ ተናዶ ስለነበረ ለ2 ሰዓታት እሷን ሲጠብቃት እንደነበረ ምን ችግር እንዳጋጠማት ይጠይቃታል። እሷን መልስ አትሰጠውም። ተጨማሪ የስራ ሰዓት መስራት እንደነበረባት ትገልጽለታለች። ያለ ችግር እንዳለን እንድትነግረው ሲጠይቃት ደግሞ በዝምታ ታልፈዋለች። ልትነግረው እንደማትፈልግ ሲገባው ርዕሱን ይቀይርና ነገ ጨዋታ እንዳለውና ሲጫወት እንድታየው ከቻለችም ደግሞ ውሃን እንድታቃብለው ሌሎች ሰዎች ደግሞ በእነሱ እንዲደነቁ እንድታደርግ ይነግራታል። በነጋታው ጨዋታው ይጀመራል። ያን ግን በዛ አልተገኘችም። ሻን በጣም ከማሰቡ የተነሳ ጨዋታውን ከመጫወት ይልቅ እሷን በመመልከት ጊዜውን ያጠፋል። በዚህም ምክንያት በጨዋታው ይሸነፋሉ። ሲደውልላትም ስልኩ አይሰራም። የመጀመሪያው ክፍል ይሄን ይመስል ነበረ። ቀጣዩ ክፍል እንዳያመልጡት ሰብስክራይብ እና ሼር ማድረጎትን እንዳይረሱ። የደውል ምልክቷን ይጫኑ።